ሌት በሮቤር ወይ ደግሞ በክራይ ፍቅር ተጎርታለች። የድሮ ትዝታ እያሰቃያት ነው፣ እያለቀሰች ነው። እንደዛ ነው ውዶቼ። እንግዲህ ይሄንን ሀቢል ምንም ቢቸገር ምንም ቢሆን አልሸጥም፣ ያንተን ትዝታ አልሸጥም እያለች እያለቀሰች ነው። እሱ ግን ረስቶታል። አንተ ግን ረስተኸኛል። ብትረሳኝ እንኳን እኔ ግን ያንተን ትዝታ ያንተን ስጦታ አረሳም፣ አልሸጥም እያለች እያለቀሰች ነው ብቻዋን ተደብቃ ማህሌት በዛሬ ቀን። ቢሆንም ግን ሮቤል እሱም የረሳት አይመስለኝም። ምክንያቱም ወይ ደግሞ እሷ ስለካደች እየተበቀላት ይሆናል፣ ወይ ደግሞ ትዳሬን አልበትንም ምስቴ ላይ ችግር አላመጣም ብሎ ይመስለኛል። እኔ እንደዚህ አይነት ሰው አላስታውስም ያለ እንጂ ይሄ እንዴት ይረሳል? ምንም ብረሳ የዱሮ ፍቅረኛ ይረሳል እንዴ? ድሮ ያሳለፉትን ነገር አይረሳም። እንግዲህ ይሄን ከተረሳማ ራሱ መርሳት ማለት ነውና እንደገና ደግሞ እሱም የሷን ሀብል ደሃ ሆኗ በሳንቲም አጠራቅማ እየገዛችለት በልደቱ ቀን የገዛችለት ምንድነው ሰንሰለት እጁ ላይ አለና እሱን ብራስሌት ማለት ነው። እሱን አስሮ እንዴት ይረሳታል? እንዴት አይረሳትም? መቼም ቢሆን የሷ መስታወሻ እጁ ላይ ያለ መስታወሻ ነው። መቼም የሰው መስታወሻ አይረሳም መቼም። ግን እየተበቀላት ይሆናል። ያ ጊዜ የከዳችው ወይም የተወችው እሷ ናት ወይ ማለት እሱን ጣልታ አይመስለኝም። ችግር አለባት እንደምታወቀው። እናትም አባትም ሆና ወንድሙን አስተምራለች። ዳጊ ማለት ነው። እንዳሰበችው ባይሆንለት ዳጊ ግን ማህሌት እንዳሰበችው አልሆነም። ግን ይሄ ችግር ካወቀች ማህሌት በጣም ነው የምታዝነው። እሱ የወንጀል ተባባሪ የሂሩት ተባባሪ ሆኖ ከርሟል። ግን ደግሞ የሀቤል እንኳን ስርባቸው ማለት ነው። ዳጊ እንደውም ሽጠሽ ይሄ ሀቤል እኮ ግን እሱ ማነሱ ሮቤል ያመጣላት ወይ ክራይ ያመጣላት ወርቅ ነበረ። ግን እሷ ደግሞ ይሄ ወርቅ አይደለም አርቲፊሻል ነው እና ብሸጥም ምን ዋጋ አወጣም ብላ እምቢ አለች። ዳጊ ግን ይሄንን ሀብል ሸጠሽ ዳቦ ግዢልን ብላት ነበረ ድሮ ማለት ነው። ምንም ብቸገር አልሸጥም ብላ ወሰነችው ማለት ነው። ብቻ በዛሬ ቀን እየተቀጣች ነው። እሱ ያ ቀን እሷ ሂሩት ወደ ሐኪም ቤት ስትወስድ እኔ ረስቻለሁ፣ እኔ አላቅም እንደዚህ አይነት የሚባል ሰው አላስታውስም ብሎ ትቷት የኔ ፍቅር ብሏት ምስቷን ስሙ ነው የወጣ እና ይገርማል። ከዛ ቀን ጀምሮ ማለት እያለቀሰች ነው ያለችው። ፍቅር ከባድ ነው እንግዲህ እውነተኛ ፍቅር ከሆነ በተለይ ደግሞ ሳይቀያየሙ አንቺ ከገፋሽ ያ ፍቅር ይቆጭሻል። ምክንያቱም መልሰሽ አታገኝምና ከባድ ነው። ሌላ ደግሞ እንደምታዩት የዋዳንና ሳሚ ተቃቅፎ እየተኙ ነው። ፍቅር ውስጥ ነው ያሉት። የአሁኑ ፍቅር ግን ጥሩ ነው። መካከላቸው ግን እሾክ አለ። ይሄ እሾክ ደግሞ እነሱን ይጎዳቸዋል። በዛሬ ቀን ራሱ ሳምቦስ የሚባለው መጥቶ አስፈራርቶታል። የዋዳን አንቋት ነው ይሄንን ብር ሂሩት የተበደረችውን ብር ካልመለስሽው እገልሻለሁ ወይ ደግሞ ሴተኛ ዳሪ እኔ ጋር ሆነሽ ያ ብር መክፈል ትችያለሽ አላት። እሷ ደግሞ እኔ እንደዛ አይነት ሴት አይደለሁም እና ጊዜ ስጠኝና እከፍላለሁ ያለች ነው። እሱ ደግሞ ጊዜ ራሱ ሊሰጣት አልቻለም። ብቻ ከባድ ነው። ሂሩት ያመጣች መዘዝ ከየዋዳ ሊወርድ አልቻለም። ወደ ስሟም ያዞረችለት አውቃ ነው ሂሩት። ምክንያቱም ብዙ ብር እንደተበደረ ስለምታውቅ የዋዳ ኢዳ ውስጥ ለማስገባት ህይወታን ለማስማንትን ለማድረግ ነው። ሂሩት ደግሞ እያስመሰለች ነው። ራሷን ታውቃለች፣ ትናገራለች። በዛሬ ቀን ሀያት ጋር አውርቷል። ይሄ ነገር ምስጢር ይሁንብሽ፣ እንኳን ልጄ ሊዲያ አታውቅም፣ ይሄን ነገር ማንም ማወቅ የለበትም ብላለች። እንደዛ ልቀጥል ነው። ምክንያቱም ሂሩት መናገር ከቻለች ሰው ከነቃባት ብዙ ነገር ነው ማድረግ የምትችለው። የብሩን የደበቀች ቦታ አውጥታ መክፈል ትችላለች እዳዋን።
እንደገና ደግሞ የዋዳም እዛ ቤት አታስቀምጠው፣ ወንጀለኛ ማለት ነው። ራሷን ካወቀች እንደዛ ነው።